እዩት ይህንን ጉድ! እናትየው በጣም እየተቸገረች ነው ያለችው። አይኗን እንዲያይ በጣም ትግል እያደረገች ነው። እሱ ግን አይኗን ለማየት አልፈለገም። ይህ የኦቲዝም አንዱ ምልክት ነው። አንዱ ምልክት ኦቲዝም ያለባቸው ልጆች አይን ለአይን መታየት አይፈልጉም ማለት ነው። አንዱ ምልክት እሱ ነው። እዩት አሁን ይህንን አባት በጣም እየተሰቃየ ነው ያለ። ልጁ በጣም እያሰቃየው ነው። ምክንያቱም የአባቱን ትዕዛዝ አልተቀበለም። አባቱን እየሰማ አይደለም። ልጁ በጣም አግሬሲቭ ነው። ኦቲዝም ያለባቸው ልጆች ለአባት አይታዘዙም። የራሱ የሆነ ዓለም አላቸው። በራሳቸው ዓለም ነው የሚመላለሱት። በጣም ቁጡ ናቸው። እዩት ይህንን ሕፃን። ኦቲዝም ያለባቸው ልጆች የተለያየ ምልክቶችን ያሳያሉ ማለት ነው። ጭንቅላታቸውን በአጠገባቸው ባለው በጠረጴዛም ይሁን እና በተለያየ ማቴሪያል ላይ ይመታሉ። ሌላ ነገር ደግሞ ምንድነው? የሚያሽከረክሩትን ነገሮችን ይወዳሉ፣ ይዘላሉ። እንዲሁም ደግሞ ሪፒቲቲቭ የሆነ ምልክቶችን ያሳያሉ። የሚደጋገም አይነት ነገሮችን እያደጋገሙ ያሳያሉ ማለት ነው። እጃቸውን ይሁን እግራቸውን፣ ጭንቅላታቸውንም ይሁን ሆዳቸውንም። እነሱ ግን የሚደጋገም አይነት ነገሮችን እያደጋገሙ የሚያሳዩት ከሆነ ሪፒቲቲቭ ቢሄቪየርስ ይባላል። እና እነዚህ ነገሮችን የሚያሳዩ ከሆነ በላያቸው ላይ ምን አላቸው ማለት ነው? የኦቲዝም ጫና አለባቸው ማለት ነው። እንደዚህ አይነት ምልክት በልጆቻችሁ ላይ ስታይ ቶሎ መፍትሄ መፈለግ ነው ማለት ነው። ልጆቻችሁን ቶሎ አሁን ይሄንን ወጣት እዩት። መጀመሪያ ላይ ኤርሊ ስቴጅ ላይ ኦቲዝም ምልክቶችን ሲያሳይ በነበረ ሰዓት ላይ ወደ ትሪትሜንት ወደ ቴራፒ ቢወሰድ ዛሬ እንደዚህ ሊሆን አይችልም ነበር። ቢካውዝ ብዙ ሰዎች ልጆቻችን በህፃንነታችን ጊዜ በኤርሊ ስቴጅ ሰዓት ጊዜ እኛ ብዙ ትኩረት አናደርግም፣ ትሪትሜንት አናረጋቸውም፣ ቴራፒ አንሰጣቸውም። ነገር ግን በኤርሊ ስቴጅ ሰዓት ላይ ከሚያሳዩን ጥቃትና ከሚያሳዩን ምልክቶች ይልቅ አሁን ላይ የሚያሳዩን ችግር በጣም ሃይ ነው ማለት ነው፣ ይበዛል ማለት ነው። እኛ በኤርሊ ስቴጅ ሰዓት ላይ በጣም ትኩረት ማድረግ ያለብን ማለት ነው። ምክንያቱም አሁን ስቴጅ ላይ ወይም በወጣትነታቸው ላይ ከሚያሳዩን ጥቃት ለማዳን በኤርሊ ስቴጅ ላይ እኛ ትኩረት ማድረግ አለብን። ዋይ ቢካውዝ በዛ ሰዓት ላይ ሊመለስ ስለሚችል ማለት ነው። እንደዚህ አይነት ምልክት በልጆቻችሁ ላይ የሚታይ ከሆነ ኦቲዝም አለ ማለት ነው። መብት እኛ ጋር አለ። በዚህ ስልክ ደውሉልን። እናመሰግናችኋለን።